ንቃብ የለበሽ እህቴ ወደ ካዲ ሴት እንዳትሄጂ። ዝሙትን ታስለምድሻለች፣ ጋጠወጥ ንግግርን ታስለምድሻለች፣ ራቁት መሄድን ታስለምድሻለች፣ ከወንድ መቀላቀልን ታስተምርሻለች፣ ወደ ዝሙት ትጠራሻለች። ምስጥርሽን አውጥታ ለሌላ ወንድ ታቀብልና ይጠልፍሻል፣ አሞራ ይበላሻል፣ ይቅርብሽ ብለን ልንነግራቸው ይገባል። አደባባይ ላይ የምናየው በአላህ የካዱ ሴቶችን በሁለት በኩል እንዲያቅፎ መሃል ላይ ገብታ ሱሪ የለበሱ ሴቶችን አቅፎ የሚሄዱ ሙተነቅቦች አሉ። ይሄ መሰልጠን ሳይሆን መሰይጠን ነው። መዋረድ ወደ ሸይጣንነት መመለስ ነው እንጂ መሰልጠንማ አላህን የሚወዱትን እንወዳለን፣ ነብዩን የሚወዱትን እንወዳለን፣ አላህን የሚጠሉትን እንጠላለን፣ ነብዩን የሚጠሉትን እንጠላለን፣ ሙእሚኖችን የሚወዱትን እንወዳለን፣ ሙእሚኖችን የሚጠሉትን እንጠላለን፣ መስጊድ የሚወዱትን እንወዳለን፣ መስጊድ የሚጠሉትን እንጠላለን፣ ዳዕዋ የሚያደርጉትን እንወዳለን፣ ዳዕዋ የሚያወግዙትን እንጠላለን እንጂ በአላህ በካዱ ሰዎች ላይ መቼውንም አንጠላለን።